መሰረቱ በአግባቡ ያልተገነባ ህንፃ ለብዙ ሞትና ለብዙ አደጋ ምክንያት ይሆናል። መሰረት የህንፃችንን ሙሉ ክብደት ወደ መሬት የሚያስተላልፍልን ስትራክቸር። መሰረት በዋነኝነት በሁለት ምድቦች ሊከፈል ይችላል። አንደኛ ጥልቀት የሌላቸው መሰረቶች ወይንም ሻሎ ፋውንዴሽንስ። እነዚህ መሰረቶች የምንጠቀመው አፈሩ ብዙም ሳይቆፈር በቅርብ ጥልቀት ጠንካራ የአፈር ሁኔታ ካለ ነው። ለመገንባት ትልልቅ ማሽኖች አያስፈልጉም፣ ብዙ ችሎታም አይጠይቅም። ከመሬት በላይ ያለው የህንፃው ጭነት ዝቅተኛ ሲሆን ጥልቀት የሌላቸው መሰረቶችን እንጠቀማለን። ይህ አይነቱ መሰረት ከ1 እስከ 3.5 ሜትር ጥልቀት ሊኖረው ይችላል። በአብዛኛው መደበኛ ለሆኑ የህንፃ ግንባታዎች ያገለግላል። ጥቅሞቹም በፍጥነት ለመገንባት፣ ለመመርመር ቀላል መሆኑ እና ጥልቀት ካለው መሰረት ጋር ሲነጻጸር በጀታቸው አነስተኛ መሆኑ ነው። ሁለተኛ ጥልቀት ያላቸው መሰረቶች ወይንም ዲፕ ፋውንዴሽንስ። ጥልቀት ያላቸው መሰረቶች ጥልቀታቸው ከስፋቱ የሚበልጥ ሲሆን ከመሬት በላይ ያለው የህንፃው ክብደት በጣም ከፍተኛ ለሆነ ግንባታዎች እንጠቀማቸዋለን። ለምሳሌ ሰማይ ጠቀስ ለሆኑ ህንፃዎች እና ድልድዮች። በተለምዶ እንደ አሸዋማ ቦታዎች፣ የአፈር ጥራታቸው ደካማ በሆነባቸው ቦታዎች ያገለግላሉ። በእንደዚህ አይነት ሁኔታ ጥልቀት ያላቸው መሰረቶች ተቆፍረው በተረጋጋና ችግር በሌለበት የአፈር ንብርብር ላይ ይገነባሉ። ፓይል ፋውንዴሽን የዲፕ ፋውንዴሽን አይነት ሲሆን ግንባታ የምናከናውንበት አፈር በጥልቀት ተቆፍረው ህንፃውን የመሸከም አቅም ደካማ ሲሆን ወይንም የማያስተማምን ሲሆን የምንጠቀመው የፋውንዴሽን አይነት ነው። ከፊቲንግ ስር ከብረትና ኮንክሪት የተሰራ ረጃጅም ኮለን ጠንካራ አፈር እስካለበት ድረስ በማላት የምንሰራው የፋውንዴሽን አይነት ነው። መሰረትን ለመምረጥ ዋና መመዘኛ የህንፃ የጭነት መጠንና የአፈር ሁኔታ ነው። ለዚህም ነው በኦኒክስን ሳያማክሩ ግንባታ ይጀምሩ የምንለው።